ስንት ነው አባት? 500 ብር። 500 300 ብር ይዘሻል እንዴ? ፍቅር ትንሽ አታፍርም? የትራንስፖርት እንኳን መክፈል ያቅታል እንዴ? ይሄው ነው እንዴ? አመሰግናለሁ። በቃ እኔ ዳር ላይ ነው ፍቅር። ቆይ ምን ነው? በቃ እዚህ ጋር ይብቃል። እየቀለድሽ ነው? እኔ ዳር ነው ፍቅር። ልቀቀኝ። ከዛሬ ነገ ጥሩ ይሆናል እያልኩ በተስፋ ብዙ ጠበቅኩ፣ ግን አንተ መመኛውን ህይወት የምትሰጠኝ ሰው አይደል። አጥቼ እኮ አይደለም መቸገሬ፣ ነጋችንን የተሻለ ለማድረግ እየለፈው ነው። ታውቂያለሽ፣ የራሴ ዓላማ አለኝ። አግዢኝ። ሴት ነኝ። ከዚህ በኋላ አንተን በመጠበቅ የማባክነው እድሜ የለኝ። ይበቃናል። ይበቃናል? አዎ ይበቃናል። ሂጂ። ደባልና ሹመት ያለ ሰበብ አይሄድም። ራሴን አልጣው እንጂ ያልጣሁትን ነገር ሁሉ አገኘዋለሁ። ሂጂ። ምን ነው ልሂድ ስላልተከፋህም? ለምን ልከፋ? የኔን ስኬት ካንቺ በላይ በጉት መጠበቅ ሴት አለች እኮ። እኔም ጠርጥሬያለሁ። ማናት እሷ? እባክህ እናቴ። ዘውትርን የማስጨንቅሽ የማስለቅሽ የምናፍቅሽ መቼስ ቁስልሽ ነኝና አይደለም ልጅሽ። ስማ አንተ። አቤት አባ። ሂድ አንተ አባት በለኝ። ደህና ነኝ የኔ ልጅ። አንቺ ምን አገባት ስለኔ ደህንነት? እኛም ወለድን እንላለን። ለመውለድና እበት አይጠቅምም እንጂ አባት በለኝ እላለሁ። እስኪ ዛሬ እንኳን ተቀመጥ። ገንዘብ ቸግሮን ነው የመጣው። አሁንም ችግር ልታወራል? እኔ አንድም ቀን ልጅ በመውለዴ እንዲህ ቆጫለሁ ብዬ አላሰብኩም። ተው፣ በዚህ ልክ አትናገረው። ዝም በይ። አንቺ ነሽ ልጁን እንደዚህ ደነዝ ያደረግሽ። እሺ ስንት ብር ነው የፈለጋችሁት? 10,000 ብር። እሺ መጣሁ። ልጅ ተወልዶ ካልጠቀመን ምን ልጅ ይሆናል? ስራ ጨርሳል? አንድ 10,000 ውስጥ ከቀጣይ ደሞዝ ትቀልዳለህ እንዴ? ምን 10,000 ዳይ ወደ ስራ። ታሪኩ በእናትህ 10,000 ብር ካለ ስጠኝ። ሶጣ ወስዳል። ወይኔ በእናት ትናንትና እኮ ሌላ ሰው ወሰደ። ቀድመህ ብትነግረኝ ይሰጥ ነበር። እሺ በእናትህ ስልክ ቢሆን ግዛኝ። በእናትህ ቅበረኝ። ኧረ ይሁን አቂ እንደዚህ አይነት ስራ ስራ። አብርሽ በእናትህ ስልክ ግዛኝ። የለኝም ልጄ እንካ፣ ይኸው ስጠው። ሂድ ስጠው። ይኸው አባዬ ያገኘሁት እንዲህ ነው ልጅ። ና አቀበኝ። አይ የኔ ልጅ ተናዶብኝ እኮ። በል ከቤት አትጥፋ፣ ብቅ በል። የምትፈልገውን አገኘህ አይደል? በል ምንም አያውቅም እኮ ምስኪን እኮ ነው። አይዞህ የኔ ልጅ። ወዳጄ ከሌለ ማንም አይፈልግ። አባትህ ሳይቀር ፊቱን ያዞርብህ። መስራት ባለብህና ገንዘብ መያዝ ባለብህ ሰዓት አሁን ያለህን ጉልበትና አሁን ያለህን ኢነርጂ መቼም ቢሆን አታገኘው።